ነፃነት የት ጋ ነህ? My father, Netzanet Warkana, was a good man. ነፂ በጣም ጨካኝ ነፂ ወንድሜ ጓደኛዬ የተወዳጁ አርቲስት ነፃነት ወርቅነህ ስርዓተ ቀብር በዛሬው ዕለት በቅድስት ሥላሴ ካቴድራል ተፈጽሟል። በቀብር ስነ ስርዓቱ ላይ የመንግስት ባለስልጣናት፣ የኪነ ጥበብ ሰዎች እንዲሁም ደግሞ ቤተሰቦቹ ተገኝተዋል። 3 ልጆቹ እንዲሁም ደግሞ ለ20 ዓመታት በትዳር አብራው የቆየችው ባለቤቱ ንጹህም ከአሜሪካን ሀገር ዛሬ ገብተው የቀብር ስነ ስርዓቱን አከናውነዋል። በጣም ነው የሚያሳዝነው። በተለይ ደግሞ ልጁ በጣም ነው ያስለቀሰኝ። ጓደኛው፣ ልጁ፣ ወንድሙ በአጠቃላይ የቀብር ስነ ስርዓቱ ላይ የተገኙ ሰዎች በሙሉ ለነፃነት ያላቸውን ፍቅር እንዲሁም ደግሞ ድንገተኛ ሞቱ ምን ያህል እንዳስደነገጣቸው አይተናል። እጅግ ልብ ሰባሪ ነበረ ለሁላችንም። የመጀመሪያ ልጁ 18 ዓመቱ ነው። እናም ስለ አባቱ ስለ ነፂ እኛ ከምናውቀው ከኪነ ጥበብ ባለሙያነት ባሻገር ስለ አባትነቱ እንዲሁም ደግሞ ለእናታቸው ስላለውም ፍቅር ስለ ባልነቱም ልጁ በሚያሳዝንና አንጀት በሚበላ ሁኔታ ሳግ እየተናነቀው ተናግሯል። አባቱን ተሰናብቶታል። የልብ ጓደኛው ለ29 ዓመታት ያህል ሳይለያዩ በጓደኝነት አብሮ የዘለቀው ጓደኛው አርቲስት አስናቀ ንጉሴም እንዲሁ በጣም በሚያሳዝን ሁኔታ ሳግና ለቅሶ እየተናነቀው መናገር እስኪ ከብደው ድረስ ጓደኛዬ አንተን ልሸኝህ አልችልም፣ እኔም እመጣለሁ እከተልሃለሁ፣ እንደዚህ ግን አልተባባልንም፣ ማን ነው ከዚህ በኋላ ለእኔ የሚሆነኝ እያለ ማን ነው ከዚህ በኋላ የሚያስታውሰኝ የሚደውልልኝ፣ እኔ እናንተ እኮ ተለያይተን አናውቅም እያለ በጣም አንጀት የሚበላ ሁላችንንም ያስለቀሰንን ንግግር አድርጓል። እንዲሁም ደግሞ የሙያ ባልደረባው ኮሜዲያን ደረጀ ኃይሌም መናገር አቅቶት ሀብቴ አለቤ መጥቶላችኋል ወንድማችሁ ተቀበሉት ሲል ሁላችንንም አስለቅሶናል። ቅድስት ሥላሴ ካቴድራል ጓደኞቹ፣ ወዳጆቹ እንዲሁም የሙያ አጋሮቹ እናም ኢቢኤስ ቴሌቪዥን ሌሎችም ነፃነት አብሯቸው የሰራ ድርጅቶች በሙሉ ነፂ የሚገባውን አይነት የቀብር ስነ ስርዓት እንዲኖረው ስላደረጉ ሊመሰገኑ ይገባል። ከ2000 በላይ አበቦች ናቸው ለሐዘን መግለጫ እየመጡት። የኪነ ጥበብ ባለሙያ ነፃነት ወርቅነህ እምሩ የካቲት 10 1974 ዓ.ም ከአባቱ ከአቶ ወርቅነህ እምሩ ከእናቱ ከወይዘሮ ምናለሽዋ ይፍሩ በአዲስ አበባ ከተማ በፖሊስ ሆስፒታል ተወለደ። ለቤተሰቡ 4ኛ ልጅ ሲሆን 3 ወንድሞችና 1 እህት በነበረው ቤተሰብ ውስጥ በኡራኤል ሰፈር እንዳደገም ይነገራል። የመጀመሪያ ደረጃ ትምህርቱን ባስፋወሰን፣ የሁለተኛ ደረጃ ትምህርቱን ደግሞ በምስራቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተከታትሏል። ወደ ኪነ ጥበቡ ዓለም ወደ ቲያትር የገባው የ9ኛ ክፍል ተማሪ ያለ ዩኒቲ የቲያትር ቡድን የሚል ማስታወቂያ አይቶ ነው። በጊዜው 16 ዓመቱ ነበረ። እናም ሄዶ ተመዘገበ። ከዛም አጫጭር የቲያትር ኮርሶችን ወሰደ። የዩኒቲ የቲያትር ቡድን መፍረሱን ተከትሎ ነፃነት መዳረሻውን የሩሲያ ባህል ማዕከል ወይንም ፑሽኪን አዳራሽ አደረገ። በፑሽኪን ቆይታውን በግጥሞች በወጎች መሃል የሚተላለፉ የተመልካችን ቀልብ የሚይዙ አጫጭር ድራማዎችን ሰርቷል። በፕሮፌሽናል ደረጃ ነፃነት ወርቅነህ በይቅርታ ምሽት በማዘጋጃ ቲያትር ቤት ለመጀመሪያ ጊዜ በቲያትር ቤት ደረጃ የሰራው ስራ ሲሆን በመቀጠልም በብሔራዊ ቲያትር ካብ ለካብ የሚባል ቲያትር ላይ የትወና ብቃቱን አሳይቷል። የዳዊት እንዚራ፣ ፍሬሽማን፣ የጓሮ ጌታ፣ የብሩክታዊት ስጦታ የተባሉ ቲያትሮችን የሰራ ሲሆን ፍሬሽማን የራሱ ድርሰትና በህዝብ ዘንድም ከፍተኛ ተቀባይነት ያገኘበት ነፃነት ልጄ የሚለው ስራ ነው። በተለያዩ ቦታዎች ከሀገር ውስጥም ከሀገር ውጭም ተዘዋውሮ ይህንን ፍሬሽማን የተባለ ቲያትርን አሳይቷል። ወደ ፊልሙ ዓለም በመግባትም የሚወደዱ የፊልም ስራዎችን ሰርቷል። የመጀመሪያ ፊልሙ የማይደረስበት የሚል ሲሆን ኪሳራ ላይ እንደጣለው ይናገራል። ከዛ በኋላ ኤፍቢአይ 1፣ 2፣ 3፣ ያንቺው ሌባ 1 እና 2፣ ሚስተር ኤክስ፣ ባለቀለም ህልሞች፣ ስለማይዘነጋ ውለታ፣ እድል የተሰኙ ከ20 በላይ ፊልሞችን የሰራ ሲሆን የኤፍቢአይ 1፣ 2፣ 3 ፊልም ደራሲ እሱ ሲሆን በባለቀለም ህልሞች ላይ በዳይሬክቲንግ እንዲሁም ደግሞ በሚስተር ኤክስ ፊልም ላይ ደግሞ በድርሰት ተሳትፏል። በህዝብ ዘንድም በባለቀለም ህልሞች፣ ባንቺው ሌባ እንዲሁም በኤፍቢአይ ፊልሞች የተለየ አድናቆትና ተወዳጅነትን አግኝቷል። ነፂ ደራሲ፣ ተዋናይ፣ ዳይሬክተር ብቻ አልነበረም። ጎበዝ የቴሌቪዥን ፕሮግራም አቅራቢም ጭምር ነው እንጂ በተለይ በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም ላይ ለፕሮግራሙ አዳዲስ ቃናን እየጨመረ ለዓመታት ፕሮግራሙ በህዝብ ልብ ውስጥ እንደተወደደ እንዲሁም ሳይሰለች እንዲታይ አድርጎታል። ከቴሌቪዥን ፕሮግራም አቅራቢነቱ በተጨማሪ የተለያዩ ማስታወቂያዎችን ይሰራል።
መድረኮችን መልእክታቸውን ሳያጡ በሳቅ እንዲታጀቡ አድርጎ ማቅረብም ላይ የሚደርስበት የለም። የህዳሴው ግድብ ላይ የነበረውን ፕሮግራም ማንሳት ይቻላል። በአጠቃላይ ነጻነት የዘርፈ ብዙ ሙያ ባለቤት ነበር ማለት ይቻላል። ሌሎች ሲደሰቱ ከማንም በላይ የሚደሰት ያለውን አካፍለው መብላት የሚያውቅበት ነጻነት በብዙ ችግሮች መሃል እንኳን ቢያልፍም ሳቅ ከምንም በላይ መድኃኒት ነው በሚለው አስተሳሰቡ ለዓመታት ዘልቋል። አብረውት ለሚሰሩ የኪነ ጥበብ ባለሙያዎች ልዩ ክብር ያለው ነጻነት ለሰዎች በመድረስ የሚያምን በሰዎች የደስታና የሀዘን ጊዜም ቀድሞ የሚገኝ መሆኑን የቅርብ ሰዎቹ ይመሰክራሉ። ዩኒቲ ስትማር ካገኛት ከንጹህ ዘር በላይ ጋር ትዳር የመሰረተ ሲሆን የ3 ልጆች አባት ነው። ልጆቹም የ18፣ የ15 እና የ9 ዓመት ዕድሜ ሲኖራቸው የመጀመሪያ ልጁ የነጻ ዩኒቨርሲቲ ትምህርት ዕድል አግኝቶ እየተማረ እንደሆነ፣ ሁለተኛ ልጁ ደግሞ የሁለተኛ ደረጃ ትምህርት መከታተል እንደጀመረች እንዲሁም የመጨረሻዋ ለፒያኖ ፍቅር እንዳላት ከወራት በፊት ገልጾ ነበረ። ነፂ እንግዲህ አርብ ጥር 8 2018 44 ዓመቱን ሊይዝ 32 ቀናት ብቻ ሲቀሩት ከዚህ ዓለም ድካም አርፏል። ነፂ እናትና አባቱ በመሞታቸው የተነሳ አብዛኛውን የህይወቱን ክፍል ከአያቱ ጋር ነበር ያሳለፈው። እናም አያቱ የተቀበሩት በአሌልቱ ጊዮርጊስ ቤተክርስቲያን በመሆኑ እኔም ስሞት እዛው አሌልቱ ጊዮርጊስ ከአያቴ ጎን ቅበሩኝ ቢልም ነገር ግን ለሀገር ካበረከተው አስተዋጽኦ የተነሳ መቀበር ያለበት በቅድስት ሥላሴ ካቴድራል ነው በሚል በመወሰኑ የተነሳ ነው በዛሬው ዕለት በቅድስት ሥላሴ ካቴድራል የሥርዓተ ቀብሩ የተፈጸመው። ከታመመ ቆየት ብሏል። የጉበት በሽታ ነው ህመሙ። እናም ከቅርብ ዓመታት ወዲህ ፊቱ ተቀይሮ ድምፁ ደግሞ ጎርነን እያለና ንግግሩን ያዝ እያረገው ስናይ አረ ነፂ ያሞታል፣ እባካችሁ በቅርቡ ያላችሁ ሰዎች ወደ ሕክምና ወሰዱት እያልን ብዙዎቻችን ብለናል። እሱም የጤናውን ሁኔታ ችላ አላለውም ነበረ። በሀገር ውስጥ የህክምና ክትትሉን ሲያደርግ ቆይቶ በኋላም ላይ ወደ ህንድ ሀገር ሄዶ ሬላ የተባለ ሆስፒታል ህክምና ክትትል አድርጎ ነበረ። እናም ጉበቴ አካባቢ የስብ መጫን ነው የተከሰተው። ከዘርም ሊመጣ ይችላል፣ በውፍረትም የሚመጣ ነው እና ለሞት አሳልፎ የሚሰጠኝ አይደለም፣ አይዟችሁ ሞተ እያላችሁ እያስወራችሁ ያላችሁ ደግሞ ቤተሰብ አለኝና እባካችሁ ከዚህ ድርጊታችሁ ተቆጠቡ ሲል ከህንድ ሀገር የህክምና ቆይታው በኋላ ወደ ኢትዮጵያ ከገባ በኋላ በቴሌቪዥን መስኮት ላይ ተናግሮ ነበረ። ከ3 ሳምንት በፊትም የአልቲማ ሪል ስቴት የብራንድ አምባሳደር ሆኖ ተመርጦ ስምምነቱን ሲፈርም አይተነዋል። ፊቱ ጥሩ አልነበረም። ከመሞቱ ከ2 ቀናት በፊትም የኢንስታግራም ገጹም ላይ እንዲሁ ፖስቶ ነበረ። በሚያሳዝን ሁኔታ ሞቱ ቀድሞ ታውቆት በሚመስል መልኩ ይሄ ፎቶ ለማስለቀሻ ይሆናል ሲል አንድ ፎቶ ፖስቶ ነበረ ቀደም ብሎ ማለት ነው። ከዛም በፊት ደግሞ እኔ ስሞት አታልቅሱ፣ ቀና ብላችሁ ፈገግ ብላችሁ ወደ ሰማይ ተመልከቱ እንጂ ብሎ ፖስቶ ሰው ሁሉ ምን ሆነህ ነው ነፂ እያለ በኮሜንትም እንዲሁም በውስጥ መስመር ሲያዋራው ፖስቱን አጥፍቶት ነበረ። እንግዲህ ነፂ ጤንነቱ ጥሩ ሁኔታ ላይ አልነበረም። እናም እሞት ይሆን የሚል ፍራቻ እንደነበረበት ከፖስቶቹ መረዳት እንችላለን ማለት ነው። እንግዲህ ያለው አልቀረም። ገና በ44 ዓመቱ ይችን ዓለም ተሰናብቷል። ነፂ በጣም የምንወደው ከዚህ በኋላ ማንረሳው አርቲስት ነውና ነፍሱን በአጸደ ገነት ያኑራት። ለቤተሰቦቹ፣ ለሚወዱት፣ ለሚወዳቸው፣ ለአድናቂዎቹ በሙሉ መጽናናትን እመኛለሁ።